በዓል አከባበር ጀመርን ማለት ነው። ከወንድሞቻችን ጋር በጧት ተነሳን ቤተክርስቲያን አደረን መጣ። ከዛ ይሄ ቡናችን ፋፋሽኒያት በቃ ድሮማ ደሃ ኮናችሁ አትዩ በቃ ሲጀመር ደሃ እንዳይ እንዴ ለደሃ አይሆንም ማለት ነው ማለት ይሄ ለየታለ ቤት ያፈራውን ጧጧ አድርገን ግሩ ስርስ አድርገን በለን እግዚአብሔራችን አመሰገለሳ ስለዚህ ደቂቃ ስላደረሰ ምናምን እኔ ቡና እያፈለው እንደዚህ ነው የምትጭኝ ቆይ ወንድሞቻችን እንዴት ነው ምናስ በተለይ ታናናሾች ለምንድን ነው የሚያስቸግሩት? እስቲ ካለ ቤተሰብ ያሳለፋችሁት አንድ ላይ ማለት ከወንድሞቻችሁ ጋር እንደዚህ የምታሳልፉት ንገሩኝ። እንዴት አድርጌ እንዴ ተጋባችሁ ከዛ እንደምንቀሳቀስኩት እንዴ የእናቴ ምናምን ደግሞ እንዳይከፋችሁ ሆድ እንዳይብሳችሁ አልኩት። ይሄ ሙዝ ሰጣችሁ መብላት አለበት ስጋ በሉት በቃ ይሄ በሬ እንደበላን ይቆጠር ነው ነቴ ማይላም ማይ ስዊቲ ባለን ነገር ፋፋሽ አድርገን በቃ የሆነ ሮማንቲክ ነው ያደረግነው። እግዚአብሔርን ዳይመንድ የሆነ ውሎኒ ከዛ እናታችን ስትደውል እኔ ብቻ ላውራ አላለም ታናሽ እንዴ አርግጭ አልኩት። እንዴ ዛሬ እንዳየት አልሆነብኝም እናቴን ዛሬ ነው ማቃታል እንዴ 50 ዓመት 30 ዓመት እንዳልተገናኙ ደፋች። እኔ እህታችሁ ተንኮለኛ አይደለሁም ታዲያ እንዴ ናጣረገ ሩጫዬን እንደምችል አራሩጦ ከኩችን ተቀበል። ይሄኛው ደግሞ ምን ናችሁ ነው እንደዚህ የምትሮጡት ባባ? እኛ እኮ ለበዓል ፋፋሽ ብለን ሆድ እንዳይብሳቸው እነዚህ ልጆች ትወና ሰራባቸው ነው። በዚህ ላይ ደግሞ ማለት ነው አፍቃችሁኝ የደወልኩላችሁ ሰዎች ስልክ ማታነሱ ለምንድን ነው? እኔ እኮ ቤተሰብ ነን ብዙ ነገር አብረን አሳልፈናል ምናምን ብዬ ነው እንጂ የደወልኩላችሁ ማለት በጥላቻ እኮ አይደለም። ስልክማ እንድዘጉብኝ አልፈቅድላችሁ። ሲጀመር ናፍቆት እኮ ጀርባዬና እግሬን ይዞኝ ነው እንጂ እኔ እናንተ ጣልጭ ይሁን ዶንት ታች ፎርጌት አባውት ሶልድ ችግር የለ ወደ በዓላችን እንመለስ። እዚህ ጋር ማለት ነው ታናሽ ወንድሜ ጾማለሁ ብሎ 3 ቀን እዛ ቤተክርስቲያን ከንተር ብሎብኝ እሱን እያወራማት ነው ሽንታችን እየጨረ እግዚአብሔር እንዲማ ይሆነ አቆ ወዳደቅ እኮ ነው እንደቀናተ ምግብ ከዚህ በፊት በህይወት የቀመሰ አይመስላችሁ ተወልዶ እስካሁን እንዳልበላ ሆኖ ነው የወደቀብን። ይሁን ብለን ስለሱ ያወራ እየሳቅን ምናም በዓላችን እንደዚህ ፋፋሽ አድርገና ብቻችሁን እያከበራችሁ ሆዴ ባሳችሁ ሰዎች ማለት ነው እንደዚህ ሰብሰብ ብላችሁ አክብሩ። ምንም የሌላችሁ ደግሞ ማለት ባልታችሁ ታኙ በቃ እንደ ያለው ነገር አመስግኑ። የተሰጣችሁ ነገር ስላልተሰጠን ነገር ለምንድን ነው የምንጠራራ? በዓል ማለት እኮ ማለት ነው የሆነ ስጋ መብላት መቆረጥ ብቻ ሳይሆን በቃ ያለን ነገር አመስግነን ተመስገን ብለን እንድንዋል ለሌሎችም ተስፋ እንድንሆን ማይ ላቭ ማይ ስዊቲ በቃ ወይኔ ይሄ ወንድሜ ደግሞ ምን ሆነ ወዳችኋለሁ እንኳን አደረሰ። ወይኔ ከደወልኩላችሁ ሰዎች አንሱልኝ ስልክ ነገር ነው ያለው። በጣም ደከመኝ። የመጨረሻ እየተዳረሰ ነው ሰልከኝ አለሽን ስተሽ ተምረሽ እንዳልተማርሽ አቤቱን ግራ ነው የገባኝ። መንገዱ ራሱ ቤት ነው ጨለመብኝ። ሁሉ በቃ ቀንና ሌሊት አንድ ነው ያለው። ቀንና ሌሊት አንድ ሆነ። በቆማችን ተለቀሰብን። እንግዲህ ሰው በቁምሽ ገለሽ ምናምን ተለቅሶብሽ ምን ተደርጎብሽ 40 እና 80 አውጥቶብሽ ካለ ሆነልሽ ምን ዋጋ አለው ታዲያ? አንዳፉ ሙተሽ በቃ ነው ሁለተኛ ጉሞት እንኳን ይደቀስልኝ አልቅሰው አብጠው አለ ከምሬና አያለቅሱ አበቁ። አሁን ራሱ ነው ነገር ነው ትንሽ ሌላው አላመኑበትም። መጀመሪያ ያነው ላልቅሰው ነገር ወይ ብለው ገና ትንሽ እድሜዋ ምን ብለው እስቲስ ምንድነው የሆነ ነገር አንሶ ያልፋል ይልሻል ማለፉ ማኔስ ቢያልፍ ያብያደል እንደ ከነገ ዛሬ ማስነካው ከዛሬ ደግሞ እስቲ ነገ እንዲጋት በሚል እንኳን ማያልፍ ስለሆነ እንጂ ካለፈማ ግን መቼ ነው ያ ቃላት? እግዚአብሔር ጥሩ ነገር እያመቻቸልሽ ነው። እግዚአብሔር ጥሩ ነገር እየሰራሽ ነው። መቼ ነው ያን ቀኑ መቼ ነው? ራቃ መቼም ከሞትኩ በኋላ ወይ ራሴ ካጠፋሁ በኋላ ያ ቀን ቢመጣ ትርጉም የለም። አሁን ስለደከመኝ እግዚአብሔር አሁን እየደከመኝ ነው። ማሰብ አመጣጣት ሁሉ ነገር ነው የደከመኝ። በጣም ደከመኝ።
የመጨረሻ እየተዳረሰ ነው ሰልቀኝ አንዳንድ ጊዜ ስታንከሽ ራስሽ ካጠፋሽ በላይ አይቀበልሽ መች በዚህ መች ተቀበል ምንም ተቀበል መጨረሻ የኔ ማግዜ ነው በቃ የኔ መጨረሻ ይሄ ነው ከዚህ ምን መስሎኝ ነው እንጂ መቃቃተው ምንም አጋይ ነው ሰዎች ማስጨነቅ ሁሉ ነገር እንደዚህ ነው የሚሰማኝ ብርሃን የሚባል የለም ፊቴ ላይ ብርሃን የሚባል ጨለማ ደካም ሰው ጠላኝ ሰው ለጊዜ በቃ ጨለማ ውስጥ ነው የባለፈው ቪዲዮ አይታችሁ ብዙዎቻችሁ የልጅቷ አድራሻ የት ነው እያላችሁ እየጠየቃችሁ ነው የልጅቷን አድራሻ ከፈለጋችሁ ኢንቦክስ ላይ አውሩኝና አግዟት ይሄን ቪዲዮ ደግሞ በጣም ብዙ ሰው ጋር እንዲደርስ አድርጓት ያኛውን ቪዲዮ ደግሞ በጣም ሰው ጋር እንዲደርስ ሼር አድርጉላት ተባካችሁና ያለችበት ሁኔታ በጣም ከባድ ሁኔታ ውስጥ ነው ያለችውና ስለዚህ ለሰው ልጅ ደግሞ ሰው ራሱ ስለሚያስፈልግ እስቲ ብርታት እንሁናትና ሼር አድርጉላት ይሄን ልጅቷ አድራሻ የፈለገ ሰዎች ጋርም ደግሞ በደንብ አድርሱላት ሼርም ኮፒ ሊንክ አድርጉላት ሀበሻ ሚቀኛ ነው ስልኮ ለማክስ ጀመር ሀበሻ ሚቀኛ ነው እንዴ ሀበሻ ምን ሆናችሁ ነው ቆይኔ ፎሮፎር አናቴ ላይ ማለት ነው ወፍጮ ቤት እስኪ ከፍተ ማለት ነው ብዙ ጊዜ የፎሮፎር ምንድነው ቢስት አንድ ሰው አለቀ እንዴ ይሄን ቅባት ምንድነው ብትነግሩኝ እኔ የናቴ ሽሮ ማለት የዛሬ ስንት አመት ሽሮ እየገነፈለ ዱቄት መስሏል ጭንቅላት የሆነ ቦታ ሲሄድ ተንሸማቀቅ ሊሞት ሀበሻ ሚቀኛ ነው ሲጀመር እንዴ ለራሳችሁ ብቻ ተጣቅማችሁ እኔ ምንድነው ቆየዘው ጭንቅላት ለምንድነው ቢበራ የኔ ለምንድነው ማይበራ ቆይ ወፍጮ ቤት አልሰራ ማቼ ምንድነው እንደማንኛውም ሰው ቅባቱንም ምኑንም ቅቤንም ይጠቀማሉ ግን ሁሌ አመዳም ነኝና አሁን አይደለ እንደ ደረስኩበትና ጸጉሬ ራሱ መርዘም ጀመረ መነቃቀል ምን ቀረደውን ተታችም ያልኩት በዚህ ላይ ደግሞ ፍፍት ነው ያለልኝ ግንባሬ ራሱ ምልስ ነው ያለው እግዚአብሔርን የኔ ግንባር ማለት ነው በጀርባ ጸጉሬ ከፊት ለፊት አምልጦኝ ጠፍቶ ነበር ተመለስ ግን ምቀኛ ናቸው እኔ ግን አገኘሁት የንቅባት ሲጀመር ዶንት ታች ምን አለበት እስካሁን ብትነግሩኝና ከዚህ አመዳም ተገላግዬ ሀብታም በሆን ሀብታም ምንድነው መሆን ያቃተኝ ለከፎሮፎሬ ነው ያዘኝ እንዴ ፎሮፎራም ከሀብታም ዝም ብዬ ወደፊት ሳልም ማለት ነው በጣም ባለ ሀብት እንደምሆን የታየኝ በነገራችን በቃ ማሳ ውስጥም ቁጭ ብዬ ሳስበው ድንጋይለም ቁጭ ብዬ ሳስበው ቤትም ቁጭ ብዬ ሳስበው በቃ ምንም ተወዳዳሪ የሌለት እንደ ዓለም አቀፍ ፌመስ ቲክቶከር እንደምትሆን በቃ የሚታየኝ በቃ ወደፊት ሁሉም ሰው ያረለኔ ማስታወቂያ ስር ያለለኔ ምናምን እንደሚሉኝ ነው በቃ በወራፋ ማስታወቂያ እንደምሰራው ነው ታወቀ ወደፊት በቃ ምንም ተወዳዳሪ አልባ የሆነች ዩቲዩበር እንደምሆን ነው በነገራችን የሚታይ ለምን እንደሆነ አላውቅም ወደፊትን ሳይ ጥሩ ነገር ነው የምታይ ወደፊትን ሳይ ደግሞ በቃ ምን ልበላችሁ ተወዳዳሪ አልባ የሆነች እንትን ነው የሚመስለኝ ምንድነው የሚባለው በእናቱ ሞዴሊስት ነው የሚመስለኝ ወደፊትን ዝም ብዬ ሳስበው ማለት ነው በቃ እኔ ይጨንቀኛል ብርድ ነው የሚለኝ እንዴ ይሄ ሁሉ እኔ ነኝ መሆን አላለሁ ይጨንቀኛል ይበርደኛል በቃ ደነግጣለሁ ሁላ እንዴ እግዚአብሔር ማጥ ፈልጌ አይደለም ኦሬዲ ከላይ ፈጣሪ አንዴ አለኝና ለዛ ነው ምንም ማድረግ አልችልም በቃ እኔ ምን ላድርግ አንድ ሰው ሲያማ ካያችሁ ማለት ነው ስራው ነው አክብሩለት በእናቶችና ስለአባታችሁ ስለእናቶች ስራው ነው አክብሩለት ሲጀመር እሱ ማለት የሰውን ስጋ እየቦጨቀ ከዚህ ቤት ከዛ ቤት እየሄደ ምግብ መብላት ለምዷል በቃ እሱ ስራው ነው አክብር በዲግሪ አይመጣም በነገራችን ማንኛውም ሰው ተምሮ አይመጣም ብለ አክብሩለት ስራው ነው ለምን መሰላችሁ እንዴ ዘይት የለ በርበሬ የለ መብራት ጠፋ ስቶፍ የለም እናት እንጨት መቀ የለም ስራው ምንድነው ሀሜቱን ያዘጋጃል ከዛ እንትና አለ ከዛ ሄዶ ይበል እንደዚህ አይነት ማለት ድመት ናቸውና በእናቶች ወተቱን ከውሃ ቀላቅሉትና በትንሽ የእቃ አንገቱን አስራችሁ ስጡት በቃ እሱ ከሆድ በላይ በቃ የለ ለምንድነው እኛ ለሆድ ብለን አይደለም እንዴ ከሀገር ወተን አረብ ሀገር ሄዶ ሰው የሚሰራ ለሆዱ ነው እዚህም ጧት ወጥቶ ማታ የሚገባ ለሆዱ ነው ቃን ስራ የሚሸከመው ወርቁን ብሩንም እየቆጠረ ሙሉ ሁሉም ሰው ለሆዱ ነው ስለዚህ ለሱም ደግሞ ማለት ነው ሀሜቱ ከዲግሪ በላይ ከዶላር በላይ ነው አክብሩለት በቃ እንደዛ አይነት ሰው ካላችሁ ማለት ነው ስራው ነው ወቁለት እንዴ